አንድ ዘፈን ሰውን ታዋቂ ሊያደርገው ይችላል፣ ግን ቢሊየነርስ ሊያደርገው ይችላል? ዛሬ በኢትዮጵያ በጣም ሀብታም ተብሎ የሚጠቀሱ 5 ሙዚቀኞችን እንመለከታለን። ቁጥር 1 ላይ ያለው ደግሞ እጅግ ያስደንቃችኋል። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። እስከ ቪዲዮ ፍጻሜም አብራችሁን ቆዩ። 5ኛ ደረጃ ላይ የተቀመጠው ጎሳዬ ተስፋዬ ነው። ከ20 ዓመታት በላይ በሙዚቃ ዘርፍ የቆየው ጎሳዬ ተስፋዬ በግምት 400 ሚሊዮን ብር በላይ ሀብት አለው ተብሎ ይጠቀሳል። 4ኛ ደረጃ ላይ ደግሞ ያለው ኤፍሬም ታምሩ ነው። በልዩ ድምጹ የሚታወቀው ኤፍሬም ታምሩ በግምት 500 ሚሊዮን ብር የሚጠጋ ሀብት አለው ተብሎ ይገመታል። 3ኛ ደረጃ ላይ ደግሞ የተቀመጠችው ጂጂ ናት። በዓለም አቀፍ ደረጃ ስሟን ያስጠራችው ጂጂ በግምት 800 ሚሊዮን ብር በላይ ሀብት አላት። ከኢትዮጵያ ውጪም በርካታ ኮንሰርቶችን አቅርባለች። 2ኛ ደረጃ ደግሞ የተቀመጠችው አስቴር አወቀ ናት። የኢትዮጵያ የሙዚቃ ንግስት ተብላ የምትጠራው አስቴር አወቀ በግምት 1.3 ቢሊዮን ብር የሚጠጋ ሀብት አላት። ከ40 ዓመታት በላይ የቆየ የሙዚቃ ህይወት ያላት እና በማስታወቂያ ስራ ላይም ትገኛለች። አንደኛ ላይ ከማለፋችን በፊት ይህንን ቪዲዮ ላይክ ማድረግዎን ለትንሽ ሰከንድ ያስታውሱ። አንደኛ ደረጃ ደግሞ የተቀመጠው ቴዲ አፍሮ ነው። የዛሬውን ቁጥር የሚመራው ቴዲ አፍሮ በግምት 1.4 ቢሊዮን ብር በላይ ሀብት አለው ተብሎ ይጠቀሳል። የተሟሉ ስቱዲዮችም የሚሊዮኖች የዩቲዩብ እይታዎችና በዓለም ዙሪያ ያሉ ኮንሰርቶች የሀብቱ ዋና ምንጮች ናቸው። እነዚህ ቁጥሮች ግምታዊ እንጂ ይፋዊ አይደሉም። እርስዎ ግን ማንን በቁጥር 1 ላይ ያስቀምጣሉ? አስተያየታችሁን በኮሜንት ላይ ጻፉልን። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ይህንን ቪዲዮ እስካሁን ላይክ ያላደረጋችሁ ላይክ ያድርጉ። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰናይ ቀን